Hi Ethiopia. ሰላም ኢትዮጵያ And hi Ethiopians. ሰላም ኢትዮጵያውያኖች Brothers and sisters. ወንድሞቼና እህቶቼ My name is ኢማኩሌ ኡልባጌዛ እባላለሁ ሩዋንዳዊት ነኝ በ1994 በሩዋንዳ ቱትሲዎች ላይ ተፈጸመው የዘር ማጥፋት ጭፍጨፋ ጥቃት ከደረሰባቸው አንዷ ነኝ እጅግ አሰቃቂ ክስተት ነበር በጭፍጨፋው መላ ቤተሰቤን አጥቻለሁ እናቴን አባቴን ሁለት ወንድሞቼ ጎረቤቶቼ የትምህርት ቤት ጓደኞቼ የልብ ጓደኞቼ ከሚሊዮን በላይ የሚቆጠሩ ሰዎች በዚህ ጭፍጨፋ አልፈዋል በዘር መካከል በተነሳ ጥላቻ ሳቢያ በቱትሲ ላይ በ1994 በተፈጸመው የዘር ጭፍጨፋ ወቅት ያለፍኩበትን ታሪክ ለወሬ ነጋሪ መትረፍ በሚል ርዕስ መጽሐፍ ጽፌያለሁ ይህን መጽሐፍ ለወሬ ነጋሪ መትረፍ በሩዋንዳ የዘር እልቂት መካከል ፈጣሪን ማየት Discovering God amidst of the Rwandan Holocaust. ኢትዮጵያ ዲሞክራሲያዊ ሽግግር ላይ እንደምትገኝ ሰምቻለሁ በሩዋንዳ በቱትሲ ዘር ላይ በተፈጸመ የዘር ጭፍጨፋ ወቅት እንዳለፈች እንደ አንዲት ሰው አንዳንድ የምሰማቸው ነገሮች ያሳስቡኛል ያስጨንቁኛል እናም አንድ ነገር ልመክራችሁሻለሁ በጦርነት በብጥብጥ የሚገኝ ምንም መልካም ነገር የለም ከጦርነትና ከጥፋት ውስጥ እልቂት ብቻ ነው የሚተርፈው የጦርነት መዘዙ ብዙ ነው ሰላም ይሻላል ብዬ ልመክራችሁ ፈልጋለሁ በዛ የዘር ማጥፋት ወቅት አንድ ነገር እል ነበር ሰው እንዴት ሰውን በዘር ጥላቻ ብቻ ተነሳስቶ እንዲህ ሊጨፈጭፍ ይችላል ይህ ሁሉ ጥፋት ያደረሱ ያሉት እኮ ሰዎች ናቸው የዘር ጥላቻ እንዴት ከባድ ነገር ነው ዛሬ ይህን ጥፋት ወደ ኋላ መለስ ብለን ስንመለከት በዚህ የዘር ማጥፋት ዘመቻ ከሚሊዮን በላይ ሰዎች አለቁ እጅግ ብዙ ሺዎችም እስካሁን የልብ ህመምና ስቃይ ይዘው እየኖሩ ነው ከዛ በኋላ የተፈጠሩት ልጆቻችንም እንኳን የዚህ ስቃይ ሰለባዎች ናቸው የምመኘው ነገር ቢኖር ለመላው ዓለም ስላለፍንበት አሰቃቂ ታሪክ መንገር ነው በተለይ ለአፍሪካውያን ወንድምና እህቶቼ ከሩዋንዳ ተማሩ ከጦርነትና ከግጭት ከጥላቻ ውስጥ ምንም መልካም ነገር ሊወጣ አይችልም ይልቅስ ይህን አቁሙና እርስ በርስ ተዋደዱ ፊት ለፊት ተቀምጠን መነጋገርና ልዩነቶቻችንን በመነጋገር በሰላም እንፍታ እያንዳንዳችን ሁላችንም በየግላችን ለጸብ ለኃይል መንገድና ለጥፋት እምቢ እንበል ይህን እምቢታችንንም በንግግራችን በድርጊታችንና በአስተሳሰባችን እናንጸባርቅ